በኢትዮጵያ ቬሪፋይድ የሆነ ፓስፖርት ስልካችንን በመጠቀም ብቻ በ20 ደቂቃ ውስጥ ሙሉ ፎርሙን ሞልተን እንዴት መቀበል እንችላለን? ሰላም እንደምን ቆያችሁ? ይሄ ቴክ እንማር የዩቲዩብ ቻናል ነው። በዚህ ቻናል በየጊዜው የተለያዩ የቴክኖሎጂ መረጃዎችን እንለቅላችኋለን። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ምንም ጊዜ ሳናጠፋ ቀጥታ ወደ ቪዲዮ እንግባ። ስለዚህ ቀጥታ በመጀመሪያ ክሮም ላይ እንገባለን። ክሮም ላይ ከገባን በኋላ ላይ ያለችውን ሶስቷን ዶት ነክተን ዴስክቶፕ ሳይት ምትሏን እናበራለን። ካበራን በኋላም እሷ መብራቷን አሁን 3 ነጥቧን ነክተን ቼክ እናደርጋለን ማለት ነው። ስለዚህ እሷ ከበራች የሰርች ባሩን ትነካላችሁ። ከዛም በኋላ ኢትዮጵያን ፓስፖርት ሰርቪስ ብላችሁ ትጽፉና ሰርች ታደርጋላችሁ ማለት ነው። ስለዚህ እቺን ቀጥተኛዋን ሊንክ ከታች ዲስክሪፕሽን ቦክስ ላይ እኔ አስቀምጥላችኋለሁ አሊያም ከዚሁ ቀጥታ መጻፍ ትችላላችሁ ማለት ነው። ኢትዮጵያን ፓስፖርት ሰርቪስ ብላችሁ ትጽፋላችሁ ማለት ነው። ከዛም በኋላ እዚህ ጋር እንደምታዩት እጅግ በጣም ብዙ የሆኑ ዌብሳይቶች ይመጣልናል። እኛ ግን የምንፈልገው እዚህ ጋር አንደኛ ላይ ያለችዋን ነው www.ethiopianpassportservice.gov.et ምትላ ማለት ነው። ስለዚህ እሷን አንደኛ ላይ ያለችዋን ክሊክ ታደርጓታላችሁ ማለት ነው። ስለዚህ እሷን ክሊክ ስናደርግ ይሄው ወደዚህ ፔጅ ያመጣልናል። እዚህ ጋር ከታች እንደምታዩት እጅግ በጣም ብዙ ማድረግ የምንችላቸው ነገሮች አሉ። ፓስፖርት ከዚህ በፊት ሲሞላ የተበላሹ ነገሮች አንዳንድ ኢንፎርሜሽን አበላሽተን ሞልተን ከሆነ ለማስተካከል እንዲሁም ደግሞ ኤክስፖርት የሆነ ፓስፖርት ዳሜጅ የሆነ ፓስፖርት ማስተካከል እንችላለን። እኛ ግን የምንፈልገው አዲስ ፓስፖርት ስለሆነ እዚች ጋር ስታርት ኒው አፕሊኬሽን የምትላለች እሷን ነካለን ማለት ነው። እዚህ ጋር ደግሞ ላይ እንደምታዩት ሪኩዌስት አና አፖይንትመንት ሚላለ ማለት ነው። ይሄው እዚህ ጋር ከላይ ደምቃ የተጻፈችው ማለት ነው። ስለዚህ ከሷ በታች ደግሞ ይሄን አፖይንትመንት ሪኩዌስት ለማድረግ ለነስማማ የሚገባቸው ወይም ለናከበር የሚገባቸው አንዳንድ ፖይንቶች እዚህ ጋር ከታች አሉ። እነሱን ሁሉም እንስማማ ከሆነ አይ አግሪ ቱ ተርምስ ትላላችሁ። ከዛም በኋላ ከታች ይሄው ይሄን ትልቁን ቦተን ትነካላችሁ ማለት ነው። ከዛም ወደዚህ ፔጅ ያመጣችኋል። እዚህ ጋርም ገና ስትገባ ቅድም ስንገባ እንዳየነው አዲስ ፓስፖርት ለማስተካከል የመጀመሪያው ምናም ብሎ ብዙ አማራጮች እዚህ ጋር ይሰጠናል። እኛ አሁንም የምንፈልገው አዲሱን ነው። አዲሱ ደግሞ ያለው እዚህ ጋር ላይ አንደኛ ላይ እንደምታዩት ነው ማለት ነው። ስለዚህ አንደኛ ላይ ያለችውን ክሊክ እናደርጋለን። ስለዚህ ወደዚህ ፔጅ ያመጣናል ማለት ነው። ስለዚህ እዚህ ጋር እጅግ በጣም ጥንቃቄ የሚያስፈልግበት ቦታ ነው። ምክንያቱም እዚህ ጋር ነው ሁሉንም ነገራችንን የምንሞላበት ቦታ ማለት ነው። ስለዚህ እዚህ ጋር እነዚህን 5ቱን ነገሮች ስሞሉ እጅግ በጣም ጥንቃቄ ያስፈልጋል። በጣም በጥንቃቄ አስተውላችሁ ሁሉንም ነገሮች መሙላት ይገባችኋል ማለት ነው። ስለዚህ እኛ አሁን ከዚህ ከአንደኛው ስቴፕ እንጀምራለን ማለት ነው። ስለዚህ ይሄ ፐርሰናል ኢንፎርሜሽን ምናምን አይደለም የሚጠይቀን አንዳንድ ነገሮችን ነው የሚጠይቀን። እዚህ ጋር ሴሌክት ሳይት ሎኬሽን የሚል ቦታ አለ። እናንተ ያላችሁበት ቦታ ለእናንተ ያለ አቅራቢያ ቦታ ምናምን ነው የምትመርጡት እና ክልልም ስለሚያስመርጣችሁ እናንተ ያላችሁበት ቦታ በትክክል እዚህ ጋር ብትመርጡ ጥሩ ነው። ለምሳሌ ሳውዝ ናሽናሊቲ ብዬስ መርጥ ሲቲ የምትለውን ስነካ ሐዋሳና ሆሳና ይመጣሉ ማለት ነው። እንዲሁም እናንተ የራሳችሁን በመረጣችሁ ቁጥር የራሳችሁ ደግሞ ዋና ክልል ይመጣላችኋል ማለት ነው። ስለዚህ እዚህ ጋር አሁን አዲስ አበባ ብዬስ መርጥ አዲስ አበባና ሲቲ ራሱ ይመጣናል። ስለዚህ እናንተ ኦሮሚያ ብትሉ አማራ ብትሉ የራሱ ባህር ዳር ደሴ ምናምን ራሱ ይመጣል ማለት ነው። ስለዚህ እዚህ ጋር መምረጥ ያለባችሁ የራሳችሁን ዋና ከተማ ማለት ነው። ዋና ከተማ እዚህ ጋር ሲቲ በሚልበት ቦታ ላይ የራሳችሁን ዋና ከተማ በትክክል መምረጥ አለባችሁ ማለት ነው። ከዛም በኋላ ይሄን ሞልታችሁ ስትጨርሱ ከታች ደግሞ ኦፊስ የምትል ቦታ አለች ማለት ነው። እቺ ኦፊስ የምትባለው ቦታ ላይ አሁን ከታች አማራጮች አሉ። እሷን ከመሙላታችን በፊት ግን እዚህ ጋር ኮከቧን እንደምትታያችሁ እነዚህ ኮከብ ያሉበት ቦታዎች ሁሉም በትክክል መሞላት አለባቸው። ጥላችሁ ማለፍ የለባችሁ በፍጹም ማለት ነው። ስለዚህ ኦፊስ የምትባለው ሐዋሳ ያለው ሐዋሳ ICS ነው። ስለዚህ እሱ ብቻ ስላለ እሱን ትመርጣላችሁ። ዴሊቨሪ ሳይት ደግሞ የሚለውን እሱም አንድ ነው ያለው። እሱስ ነው ሐዋሳ ፖስት ኦፊስ የሚል አለ። ከፖስት ኦፊስ ነው የምንቀበለው። ስለዚህ ፖስት ኦፊስ የምትለዋን ክሊክ አድርጋችሁ እሷን ትመርጣላችሁ ማለት ነው። የኛን ኢንፎርሜሽን ከጎና አምጥቶልናል። እዚህ ጋር እንደምታዩት የመረጥነውን ኦፊስ አድሬስ ምናምን ሁሉንም ነገር አምጥቶልናል። ስለዚህ ከታች ኔክስት የምትላለሽ ማለት ነው። ስለዚህ እሷን ኔክስት የምትለዋን በተን ቀኝ ጫፍ ላይ ያለችዋን እቺን እንነካታለን ማለት ነው።
ከዛም በኋላ ይሄው እዚህ ጋር እንደምታዩት ወደ ቀጣይ ፔጅ አምጥቶናል። አፖይንትመንት ዴት ኤንድ ታይም የምንመርጥበት ጊዜ ነው። ቀጥታ ሄደን የምንናገርበት ቀጥታ ሄደን እዛ ብንወስድበት ፎቶ ምናምን እንደገና የምንነሳበት ቦታ ጊዜ ነው የምንመርጠው። እዚህ ጋር ቀን እዚህ ጋር እንደምታዩት ከላይ ያሉት ሁሉም ተይዘዋል። እዚህ ጋር ወደ ጎን ቀጣዩን ወርድ ስታደርጉ ከታች ብዙ ክፍት እንትኖች አሉ። እዚህ ጋር ግን ከታች ቀን 4 ላይ ክፍት ናት። ጁላይ ላይ አይደለም፣ ጁላይ እስከ 31 ድረስ ሙሉም ተይዟል። ኦገስት 4 ግን ፍሪ ናት እዚህ ጋር እንደምታዩት። ስለዚህ እናንተም ስትሞክሩ በራሳችሁ ጊዜ ክፍት የሆነችዋን ቀን ትመርጣላችሁ ማለት ነው። ስለዚህ እዚህ ጋር እኔ ስሞላው ኦገስት 4 ክፍት ስለሆነ ስለዚህ ኦገስት 4 ፍሪ ስለሆነ እሷ ላይ መርጫለሁ ማለት ነው። ስለዚህ ሰዓት ደግሞ አለ። ሞርኒንግ ላይ በዚህ ሰዓት ነው የሚሰሩት። አፍተርኑን ላይ ደግሞ 4 አማራጮች አሉ። ስለዚህ ከዚህ ውስጥ እናንተ የሚመቻችሁን ሰዓት በትክክል መርጣችሁ ትሞላላችሁ ማለት ነው። ስለዚህ እዚች ጋር እኔ አሁን ለኔ የሚመቸኛል እኔ አስቤ ሞላለሁ። ስለዚህ እናንተም ደግሞ እንደዛው ለራሳችሁ ሊመች የሚችለውን ሰዓት ጧት ከሆነ ሞርኒንግ በሚሉበት በግራው ሴክሽን፣ ከዛት ከሆነ ደግሞ አፍተርኑን በሚለው በቀኙ ሴክሽን ለናንተ የሚመቻችሁን ትመርጣላችሁ ማለት ነው። ከመረጣችሁ በኋላ አሁንም ኔክስት ስላላችሁ እዚህ ጋር ወደ ዋናው ቦታ መጥተናል ማለት ነው። እጅግ በጣም ጥንቃቄ ወደሚያስፈልገው በጣም ተጠንቅቀን በትክክል መሙላት ወዳለብን አሁን ወደ ዋናው ቦታ መጥተናል ማለት ነው። ስለዚህ እዚህ ጋር እንዳለ የሚጠይቀን ፐርሰናል ኢንፎርሜሽን ነው። ስለዚህ በጥንቃቄ በጣም መሙላት አለባችሁ። እዚህ ጋር በላኛው ሴክሽን እንደምታዩት ፈርስት ኔም የአያት ስም ይጠይቀናል። በእንግሊዝኛ ነው እዛ ጋር የምትጽፉት። ከሁለተኛው ላይ ደግሞ በአማርኛ ትጽፋላችሁ። ስለዚህ ከጎን ደግሞ ካላንደር አለ። ከታችም ብዙ እንትኖች አሉ። ስለዚህ እነዚህ እያንዳንዱን ቀስ በቀስ እያያችሁ በትክክል መሙላት አለባችሁ ማለት ነው። ስለዚህ እዚህ ጋር አሁን ፈርስት ኔም ምናምን የሚለውን እኔ በትክክል ፈጥኜ ሞላለሁ ማለት ነው። ስለዚህ ይሄው ሞልቻለሁ። ናሽናሊቲ የሚለው እንግዲህ ኢትዮጵያ ውስጥ ሆነን ስለምናወጣ የኢትዮጵያ ፓስፖርት ስለሆነ ሌሎች ሁሉ እንደምታዩት አይሰሩም። ኢትዮጵያ የግድ መሆን አለበት። ካላንደር የሚል ቦታ ደግሞ አለ። እሱን ከመሙላታችን በፊት እዚህ ጋር ታች ኦኩፔሽን የሚል አለ። ምን ሰራው ምንድነው የምንሰራተኛ ነን የሚለውን ነው እዚህ ጋር ምን ምትሞሉት። ከዚህ ውስጥ ፈልጋችሁ የራሳችሁ ማግኘት ትችላላችሁ። እኔ መሞላው ወንድም ካሜራማን ስለሆነ ካሜራማን ላለው። ከዛም በኋላ ይሄ ከለር የሚል አለ። ስለዚህ ይሄን ብላክ ቢመርጣለሁ ማለት ነው። ስለዚህ እናንተም የራሳችሁ ነው የምትመርጡት የፀጉር ቀለም ማለት ነው። ነጭ ከሆነ ነጭ ኢትዮጵያ ውስጥ በእርግጥ አሩ ነው ካለ ግን የራሳችሁን በትክክል ትመርጣላችሁ ማለት ነው። ስለዚህ ወደ ጎን እንቀጥላለን ማለት ነው። ስለዚህ ጾታ የሚለው አለ፣ የኔ የሚል ነው። ስለዚህ እናንተም የራሳችሁን በትክክል ትሞላላችሁ። ማሪታል ስታተስ የሚል አለ። ይሄ የጋብቻ እንዴት እንደሆነ ሲንግል ከሆነ ያገባ ከሆነ የተፋታ የሞተባት ወይም የሞተበት ምናምን ከሆነ እዚህ ጋር እንደራሳችሁ ምርጫ አድርጋችሁ ትሞላላችሁ ማለት ነው። እኔ መሞላለት ሰው ሲንግል ስለሆነ ሲንግል እላለሁ ማለት ነው። ስለዚህ እዚህ ጋር አሁንም እንደምታዩት በርዝ ፕሌስ እዚህ ጋር ምትላለች። የተወለዳችሁበት ትክክለኛ ቦታ መሆን አለበት። ስለዚህ የተወለዳችሁበትን ትክክለኛ ቦታ በትክክል እዚህ ጋር መሙላት ይገባችኋል ማለት ነው። እኔ መሞላለሰው ሐዋሳ ስለሆነ ቅድም ላይ እንዳያችሁት ሐዋሳ ነው። ስለዚህ አሁንም ሐዋሳ ቢሄ እዚህ ጋር ሞላዋለሁ ማለት ነው። ስለዚህ ሄት ሚል አለ፣ ነጥብ ስላልሌለበት ብዙ አያስፈልግም። ላይ ዴት ኦፍ በርዝ ሚል አለ፣ ይሄ የተወለድንበት ቀን ማለት ነው። ስለዚህ እዚህ ጋር የምንሞላው በኢትዮጵያን ካላንደር ሳይሆን በግሪጎሪያን ካላንደር ነው። ስለዚህ የኢትዮጵያን ካላንደር ወደ ግሪጎሪያን መቀየር የምንችልበት ሁለት መንገድ አለ። በመጀመሪያ ካላንደር ውስጥ እንገባና ላይ 3 ዶቷን እንነካለን። ከዛ ኮንቨርተር ምትላለች እዚህ ጋር ሁለተኛ ላይ እንደምታዩት እሷን ትነኩና ኢትዮጵያን ቱ ግሪጎሪያን ትላላችሁ ማለት ነው። ከዛም በኋላ ፒክ ዴት ምትላለች እሷን ፒክ ዴት ምትሏን ትነኩና የተወለዳችሁበትን ትክክለኛ ቀን እዚህ ጋር መርጣችሁ በትክክል ትሞላላችሁ ማለት ነው። የኢትዮጵያን የትውልድ ቀናችንን ወደ ግሪጎሪያን ለመቀየር ማለት ወደ ውጭ ለመቀየር። ከዛ እሱን ከሞላችሁ በኋላ ሙሉ በትክክል እንደሞላችሁ እርግጠኛ ስትሆኑ ኦኬ ብላችሁ ትነካላችሁ ማለት ነው። ከዛም በኋላ የግሪጎሪያን የተቀየረውን ይሰጠናል። ካላንደር ስልካችሁ ላይ ከሌለ ደግሞ እኔ ዲስክሪፕሽን ቦክስ ላይ ሊንክ አስቀምጥላችኋለሁ። ያንን ሊንክ ቀጥታ ትነኩና ሜታ አፕስ የሚባል ዌብሳይት አለ። ይህን ዌብሳይት ተጠቅመን በኢትዮጵያ የተወለድንበትን ቀን ወደ ግሪጎሪያን መቀየር እንችላለን። ስለዚህ
ኢትዮጵያን ዴይ 2 ግሪጎሪያን የሚለውን ሴሌክት ብለን የተወለዳችሁበትን ቀን በትክክል እዚች ጋር ወሩንም ቀኑንም ዓመተ ምህረቱንም በትክክል ትመርጣላችሁ ማለት ነው። ከመረጣችሁ በኋላ እዛ ያያችሁትን እዚህ ካላንደር የምትሏን ነክታችሁ ዓመተ ምህረቱን በመንካት ዓመተ ምህረቱን ወሩን በመንካት ደግሞ ወሩን ቀኑን በመንካት ደግሞ ቀኑን በትክክል መሙላት አለባችሁ ማለት ነው። ምክንያቱም ፓስፖርት ነው፣ በጣም ጥንቃቄ የሚያስፈልገው ነገር ነው። ስለዚህ ይሄን በትክክል ሁሉንም ነገር ከሞላችሁ በኋላ እዚች ጋር ታች እንደምታዩት ሁለት አማራጮች አሉ። ኢዝ አንደር 18 እና ኢዝ አዶፕሽን የሚል አለ። እነዚህ ሁለቱም እኔ መሞላለት ሰው ስላልሆነ ሁለቱንም ክሊክ አላረጋቸውም። እናንተ ግን ከነዚህ ውስጥ ከ18 አመት በታች ምናምን ከሆነ እሷን ክሊክ ታረጋላችሁ። ካልሆነ ግን ኔክስት ብለን ወደ ሶስተኛው ስቴፕ እናልፋለን ማለት ነው። ሶስተኛው ስቴፕ እዚች ጋር ሪጅን የምትላለች ማለት ነው። ስለዚህ ሪጅን የምትለዋን አሁንም ቅድም ገና ስንገባ ሞልተን ነበረ። እንደገናም የራሳችንን ትክክለኛ ሪጅን እንሞላለን ማለት ነው። ስለዚህ ሲቲ የምትል ደግሞ አለች። ስለዚህ እኔ ራሴን እዚህ ጋር ሞላለው፣ እናንተ ደግሞ የራሳችሁን ዋና ከተማ እዚህ ጋር ትሞላላችሁ ማለት ነው። ከዛም በኋላ እዚህ ጋር እንደምታዩት እነዚህ ሁሉም ኮከብ ስላሌለባቸው ብዙ መሙላት አያስፈልገንም። ኔክስት በማለት ወደ ቀጣኛው ፔጅ ማለፍ እንችላለን ማለት ነው። ኦፕሽናል ነው፣ መሙላት እናንተ የምትፈልጉ ከሆነ መሙላት ትችላላችሁ። እዚህ ጋር እንደምታዩት ደግሞ ፋሚሊ ዲቴይልስ ይባላል። የቤተሰብ መረጃ ምናምን ለመጨመር የምትፈልጉ ከሆነ ከቤተሰቦቻችሁ ጋር አንድ ላይ የናንተ ኢንፎርሜሽን ፓስፖርቱ ላይ እንዲኖር ከፈለጋችሁ አድ ብላችሁ መጨመር ትችላላችሁ። ግን የግድ ስላልሆነ ኔክስት ብለን እናልፋለን ማለት ነው። እኔ መጨመር አልፈልኩም። እናንተ መጨመር የምትፈልጉ ከሆነ መፍታችሁ ነው መጨመር ትችላላችሁ። እዚህ ጋር ፓስፖርት ነምበር ፔጅ ነምበር የሚል አለ። ስለዚህ ያለው 32 ብቻ ነው። ያለችዋን 32ን ክሊክ አድርገን እንመርጣለን ማለት ነው። ስለዚህ ኔክስት እንላለን ማለት ነው። ስለዚህ እስካሁን ያለውን በትክክል እንደሞላችሁ እርግጠኛ መሆን አለባችሁ። ካልሞላችሁ ወደ ኋላ በመለስ ደግሞ ባክ የምትለው አለች ማስተካከል ትችላላችሁ ማለት ነው። ስለዚህ እዚህ ጋር ደግሞ ወደ ዋናው ቦታ መተናል ማለት ነው። እዚህ ጋር ጥንቃቄ በጣም ወደሚያስፈልግበት ወደ ዋናው ቦታ መተናል። የኛን ዳታ መታወቂያ ምናምን የምናስገባበት ቦታ ማለት ነው። ስለዚህ እዚህ ጋር እንደምታዩት እዚህ ጋር ላይ ያለችዋን አንብባችሁ በትክክል ማስገባት አለባችሁ። የምታስገቡት የመታወቂያ ፎቶአችሁ የመታወቂያ ኮፒ ፎቶ ምናምን ሳይዙ ፎርማቱ ምናምን እዚህ ጋር እንደምታዩት ሁሉም ተገልጾ ነው ያለው። ከ1 ሜጋባይት ያነሰ መሆን አለበት። ፎርማቱ JPG PNG ከነሱ ምናምን ውስጥ መሆን አለበት። ስለዚህ እዚህ ጋር ሁለቱ ላይም ብሮዝ በማለት ፋይላችሁን ካስተካከላችሁ በኋላ ብሮዝ በማለት ፋይሉን ትመርጡና ፋይሉን ታስገባላችሁ ማለት ነው። ስለዚህ እዚህ ጋር የምታስገቡት ትክክለኛ የሆነ መረጃ መሆን አለበት ማለት ነው። እዚህ ጋር በጣም ጥንቃቄ ያስፈልገዋል። እዛ ሄዳችሁም ስለምትነሱ የተመሳሳይ መሆን አለበት ማለት ነው። ስለዚህ እነዚህ ነገሮች በትክክል እንዳስገባችሁ እርግጠኛ ስትሆኑ አፕሎድ የምትለዋን ትነካላችሁ ማለት ነው። ከዛም በኋላ እዚህ ጋር እንደምታዩት ወደዚህ ፔጅ ያመጣናል። እዚህ ጋር እንግዲህ በጣም እጅግ አስፈላጊ የሆኑ መረጃዎች ሁሉንም እስካሁን የሞላናውን አስፈላጊ መረጃዎች ጠቅላላ የያዘ ቦታ ስለሆነ ይሄን ቦታ ስክሪንሾት አድርጋችሁ ብትወስዱት እጅግ በጣም የተሻለ ነው። እኔም ስክሪንሾት አድርጌ ወስጄዋለሁ። ወደ ቀጣይ ፔጅ ለመሄድ የተበላሸ ነገር እንዳሌለ እርግጠኛ ከሆናችሁ ኮንፈርም አፕሊኬሽን ዲቴይልስ ስላላችሁ፣ እርግጠኛም ካልሆናችሁ ግን ፕሪቪየስ ሚለውን በመንካት ወደ ኋላ ሄዳችሁ የምትጠራጠሩበትን ቦታ በትክክል ማስተካከል ትችላላችሁ ማለት ነው። ስለዚህ ካስተካከላችሁ በኋላ ኔክስት ትላላችሁ ማለት ነው። ያስገባችሁን ፎቶዎች መቀየር ትችላላችሁ ማለት ነው። ስለዚህ እዚህ ጋር መጨረሻው ፔጅ ላይ ደርሰናል፣ ፔመንት የሚልበት ቦታ ላይ ማለት ነው። ስለዚህ ፔመንት ሊቀበሉ የሚችሉበት 3 አማራጭ አለ። ወደ ብራንች ወደ ኢትዮጵያ ንግድ ባንክ ብራንች በመሄድ ቀጥታ በአካል ሄደን መክፈል የምንችልበት ነው። በሲቢ መክፈል የምንችልበት ነው ሁለተኛው። ሶስተኛው ደግሞ ቴሌብርን በመጠቀም መክፈል የምንችልበት ነው። እኔ አሁን የምጠቀመው ሁለተኛውን ስለሆነ ሁለተኛውን እመርጣለሁ። ከዛም በኋላ አግሪ ቱ ተርምስ ኤንድ ኮንዲሽንስ ምትላለች፣ እሷን አግሪ ትላላችሁ። እዚህ ጋር እኔ ቪዲዮ በመሰራበት ሰዓት እዚህ ጋር እንደምታዩት የሚጠይቁት 2000 ብር ነው።
አካውንት በኋላ ይሰጡናል ወደ ቀጣኛው ፔጅ ስንሄድ ማለት ነው ስለዚህ በዛ በሚሰጡን አካውንት 2000 ብር ነው የምናስገባው ማለት ነው ፓስፖርት 32 ፔጅ ያለው 2000 ብር ነው በዚህ ይሄን ቪዲዮ በመሰራበት ሰዓት ማለት ነው በእናንተ እንትን ብትሉ በመትሞክሩበት ሰዓት ሊጨምርም ሊቀንስም ይችላል አሁን ግን 2000 ብር ነው ስለዚህ ይሄን ስታረጋግጡ ኔክስት ትላላችሁ ማለት ነው ስለዚህ ይሄ እጅግ በጣም አስፈላጊ የሆነ ፔጅ ላይ ነው ያመጡን እዚህ ጋር እንግዲህ ገንዘብ ምን ከፍልበት ቦታ ነው ያመጡት ማለት ነው ስለዚህ እዚህ ጋር የተሰጡ ኢንስትራክሽኖች አሉ እነዚህ ኢንስትራክሽኖች ተከተሉት ይሉናል የገንዘብ አከፋፈሉን ለመፈጸም ማለት ነው እዚህ ጋር ኢምፖርታንት ፖይንት ብሎ የሚሰጠን ደግሞ ገንዘቡን በ48 ሰዓት ውስጥ መክፈል ይገባብናል እንዲሁም ደግሞ አንዳንድ ችግሮች አጋጥመው ከሆነ ለምሳሌ ስንሞላ ከሞላም በኋላ በ2 ሰዓት ውስጥ ኮንፈርሜሽን ይደርሰናል ምናምን ይላል እነዚህ ካልደረሱ እዚህ ጋር ባስቀመጡት ኢሜሎች እነሱን ልታገኟቸው ልታናግሯቸው ትችላላችሁ ማለት ነው ስለዚህ ይሄን ሁሉ እናንተ በትክክል እንደሞላችሁ እርግጠኛ ይሆናችሁ ከሆናችሁ ግን እዚች ጋር ፕራይሲንግ ኢንፎርሜሽን በመክታች በመትለዋ ኦርደር ኮድ ምናምን ምትለዋለች በሷ ኮድ ነው ምንልከው ማለት ነው ስለዚህ እነዛን ነገሮች ሹት ከታች ሴሌክት ያደርጓት ማለት ነው እነዚህ ነገሮች ኮፒ አድርጋችሁ መያዝ አለባችሁ እንዲሁም እዚህ ፔጅ ላይ ፕሪንት አድርገን ቀጥታ መውሰድ እንችላለን ስክሪንሾት አድርጋችሁ መውሰድ ትችላላችሁ ግን ፕሪንት የተሻለ ስለሆነ ላይ ፕሪንት ምትለዋ እቺ ሴክሽን አለች ስለዚህ ያቺ ፕሪንት ምትለዋን ትነካላችሁ ማለት ነው ስለዚህ ፕሪንት ምትለውን ስትነኩ ሴቭ አስ ፒዲኤፍ የሚል ይመጣልናል ስለዚህ እንደዚህ አድርጎ ነው ፕሪንት የሚያደርገው ሴቭ ትላላችሁ ማለት ነው ስለዚህ ገንዘቡን ከከፈላችሁ በኋላ እዚህ ጋር ስታተስ ምትለዋን ነክታችሁ ፓስፖርት ምናምን የሚል ሁለት አማራጮች ይሰጠናል ፓስፖርት ስታተስ ምትለውን ትነካላችሁ ማለት ነው ስለዚህ እዚህ ጋር የፓስፖርት ስታተሳችንን ይሰጠናል አካውንት ነምበር የሚል አለ ማለት ነው እቺን አካውንት ነምበር የምናገኘው እኔ ኮፒ ስላደረኩ አምጥቻለሁ ቅድም ዳውንሎድ ያደረግነው ፕሪንት ያደረግነው ፒዲኤፋችን ላይ እዚች ጋር ያው አቅርቤ ላሳያችሁ አፕሊኬሽን ነምበር የምትላለች እዚች ጋር እንደምታዩት ቲ0 ብላ የምትጀምረው ማለት ነው አፕሊኬሽን ነምበር የምትለው እቺን ኮፒ አድርጋችሁ ነው የምትወስዱት ማለት ነው ስለዚህ ሰርች ትላላችሁ እዚህ ጋር እሷን ትሞሉና ስለዚህ ገንዘባችሁን የናንተ ፓስፖርት ስታተስ እንዴት እንደሆነ ማየት ትችላላችሁ እዚህ ጋር ፔመንት ፔንዲንግ ያለ ነው ስለዚህ ተከፍሎ በትክክል እንደደረሳቸው ሲያረጋግጡ በትክክል እንደተከፈለ ይነግሩናል ማለት ነው ወይም ኤዲት የሚለው ላይ ገብተን እዚህ ጋር አሁንም እንጠራጠረው ነገሮች ካሉ በትክክል አልሞላንም ብለን ጥርጣሬ ውስጥ ያለንበት አንዳንድ ነገሮች ካሉ ኢቭን ሁለቱ ቅድም ያስገባናቸው ፐርሰናል ኢንፎርሜሽን መታወቂያዎቻችን ምናምን የተለያዩ የቀበሌ መታወቂያዎች ፎቶ አንስተን ኮፒ አድርገን ምናምን ያስገባናቸው እነሱ ላይ ሁላ ጥርጣሬ ካለን እዚች ጋር ከታች ቪው ፋይል ምናምን መትሏን ታች ቀኝ መጨረሻ ላይ እሷን ነክተን ማስተካከል እንችላለን ማለት ነው ስለዚህ እናንተ ግን ይሄን ሁሉ በትክክል እንደሞላችሁ እርግጠኛ ከሆናችሁ በትክክል የፓስፖርት አመላሉን ጨርሳችኋል ማለት ነው የዛሬ ቪዲዮ ይመስል ነበር ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ በቀጣይ ቪዲዮ ስንገናኝ ድረስ ፒስ